ጤና ይስጥልን የተከበራችሁ ተመልካቾቻችን ከዋልታ ቴሌቪዥን ዛሬ በአዲስና ወቅታዊ ጉዳይ ላይ ተገናኝተናል። ስሜነ ባይፈርስ ነኝ። አብራችሁን እንድትቆዩ እጋብዛለሁ። የዛሬው ርዕሰ ጉዳይ ወደኋላ መለስ ብለን ከምርጫ 97 አንስተን እስካሁን ድረስ በነበሩ አጠቃላይ የሀገሪቱ ፖለቲካዊ ጉዳዮች ላይ የምናነሳቸው ጉዳዮችን ነው ይዤ የቀረብኩት። በተለይ ደግሞ በፍቅርና በመደመር የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፍልስፍና በርካታ የተቋሚ ፓርቲዎች ከውጭ ሀገር ወደ ሀገር ውስጥ ገብተው በተለያዩ የፖለቲካ መድረኮች ላይ ተሳትፎ እያደረጉ መሆኑ ይታወቃል። ይህን ተከትሎ ደግሞ ከሀገር ውስጥ የሚገኙ አንዳንድ ግለሰቦች እንደዚሁም ደግሞ ሌሎች ፓርቲዎችም እንደዚሁ በተለያየ መልክ ቅሬታዎችን ሲያሰሙ ይስተዋላል። በተለይ ደግሞ የዛሬው ዝግጅቴ በምርጫ 97 ወቅት የነበረውን ቅንጅት ለአንድነትና ለዲሞክራሲ የተሰኘ ፓርቲ በከፍተኛ አመራርነት የሚመሩት አቶ ልደቱ አያሌው ነው ይዤ የተገኘሁት። አቶ ልደቱ አያሌው እንግዲህ በተለያየ መልክ የምርጫ 97ንና የቅንጅት ለአንድነትና ለዲሞክራሲን የተመለከቱ ጉዳዮችን ዘርዘር ባለ መልክ ያዩባቸው ከ3 ያላነሱ መጽሐፍቶችን የጻፉ ይመስለኛል። ከዚያ ባሻገር ደግሞ በተለያየ መልክ በተለያዩ ጆርናሎችና ጋዜጦች እንደዚሁም መጽሔቶች ላይ ያደረጓቸው ቃለ ምልልሶችና ሀተታዎች አሉ። ይህን ተከትሎ ደግሞ በሌላ መልክ የሚሰሙ በርካታ ጉዳዮች አሉ። በተለይ በአቶ ልደቱ በኩል ከአሉባልታ ፖለቲካ ጋር በተያያዘ በርካታ ነጥብ ሲነሳ ላለፉት 13 ዓመታት ከርሟል። አሁን ደግሞ በተለየ መልክ አቶ ልደቱ ይህ መድረክ እንዲዘጋጅላቸው ለጣቢያችን ጥያቄ አቅርበዋል። ያቀረቡበትን ምክንያት ወደ በኋላ ላይ እርሳቸው ራሳቸው ይነግሩናል። ነገር ግን ይህን መድረክ የፈለጉት ከአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ሊቀመንበር ፕሮፌሰር ብርሃኑ ነጋ ጋር ፊት ለፊት ተገናኝተው መሟገት የሚችሉበት እድል እንዲፈጠር ካልሆነም ደግሞ እድሉ ተመቻችቶላቸው በተናጥል የመድረክ ተመቻችቶ የራሳቸውን ሐሳብ የሚያንጸባርቁበትና በሚፈልጉት ጉዳይ ላይ ማስተባበያ የሚሰጡበት እድል እንዲመቻችላቸው ነበር ያቀረቡት ጥያቄ። ባቀረቡት ጥያቄ መሰረት ለአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ከፍተኛ አመራሮች ጥያቄውን አንስተናል። በከፍተኛ አመራር በሆኑት በአቶ ናምን ዘለቀ በኩል የጥያቄም ለፕሮፌሰር ብርሃኑ የቀረበ የነበረ መሆኑንና ነገር ግን ፕሮፌሰር ብርሃኑ ደግሞ ፈቃደኛ አለመሆናቸውን ከአመራሩ በኩል ተገልጾልናል። ያም ሆኖ ተወያይተን መልስ እንሰጣቸዋለን ባሉን መሰረትም ደግሞ ለጥቂት ቀናት ጊዜ ሰጥተን ጠብቀን ነበረ። በሰጠነው ጊዜ መሰረት ተመልሰን ለአቶ ናምን ዘለቀ ያቀረብነውን ጥያቄ ተቀባይነት ሳያገኝ ቀርቶ በተለይ ደግሞ ላለፈ ጊዜና ጉዳይ አሁን መነጋገሩ ፋይዳ የለውም የሚል ምክንያት በማቅረብ እዚህ መድረክ ላይ መገኘት እንደማይችሉ ገልጸውልናል። በዚሁ አግባብ እንግዲህ ሚዛናዊ በሆነ መልክ ሁለቱንም ግለሰቦችና በወቅቱ ከፍተኛ አመራር የነበሩ የቅንጅቱ አመራሮችን ለማናገር ዋልታ ቴሌቪዥን የራሱን ጥረት አድርጓል። ስለዚህም ያልተሳካው በራሱ በፈቃደኛ ባልሆነው ወገን በመሆኑ ተጠያቂነቱ የነሱ ኃላፊነቱም የነርሱ ነው የሚሆነው። ስለዚህ አቶ ልደቱ ሊናገሩ የፈለጉበትን ምክንያትና ተያያዥ ነጥቦችን ከኔ ጋር እያነሱ አብረን ቆይታ ያደርጋሉ። በተቻለ መጠን እስከ ዛሬ ድረስ በነበሩ ሁኔታዎች ቅንጅቱን የተመለከቱ ጉዳዮችን የተዳሰሱባቸው የሁለቱንም ግለሰቦች መጽሐፍትና እንደዚሁም ደግሞ እርሱን ተከትሎ በተለያየ መልክ በተለያዩ ሚዲያዎች ላይ ሲነሱ የነበሩ ነጥቦችን በማንሳት ከአቶ ልደቱ ጋር ሙግት በሚመስል መልክ የምንወያይ ነው የሚሆነው። ተመልካቾችን እጅግ አድርጌ አመሰግናለሁ። በቀጥታ ወደ ውይይታችን እናልፋለን። ይህን መድረክ አቶ ልደቱ ለምን ፈለጉት? እሺ፣ በቅድሚያ ድሉ ስለተሰጠኝ በጣም ከልብ ነው የማመሰግነው። ያው እንደሚታወቀው ከወራት በፊት በማንኛውም የፖለቲካ ጉዳይ በራሴ አሳማኝ ምክንያት ምንም አይነት ተሳትፎም አስተያየትም መስጠት እንደማልፈልግ መግለጫ ሰጥቼ ነበር እና ከዛ ወዲህ በማንኛውም ወቅታዊ ጉዳይ ተሳትፎ ያደረኩ አይደለም። ያ የሆነበት ምክንያት እንግዲህ ከፓርቲያችን መፍረስ ጋርና እኔም በግሌ
አሳማኝ ሆነው ከታዩኝ ጉዳዮች ጋር በተያያዘ ይሄን ማድረግ አስፈላጊ ነው ብዬ በማመኔ ነው። ነገር ግን በዚህ ሁኔታ ይያለው ላልተወሰነ ጊዜም ቢሆን ራሴን ከፖለቲካ ትግሉ ገለል አድርጌ ባለሁበት ወቅት በጣም በሚያሳዝን ሁኔታ በኔ ላይ ወንጀላዎች በአደባባይ በቴሌቪዥን በሬዲዮ በቀጥታ ለህዝብ በሚተላለፉ መድረኮች የኔ ፎቶግራፍ ተይዞ በፎቶግራፊ ላይ በጣም አጸያፊ የሆነ ክስ ተጽፎ በህዝብ ፊት የተወገዝኩበት ሁኔታ ነው የተፈጠረው። ይሄን ነገር ንቆ ማለፍ ይቻላል፣ ግን ደግሞ ተወደደም ተጠላም የፖለቲካ ሂደት ውስጥ ነው ያለነው። ለኔም ተቆርቋሪ የሆኑ ወገኖችና ደጋፊዎች አሉ። ስለዚህ ይሄ ጉዳይ ዝም ብሎ መታለፍ የለበትም። ሁኔታውን በአግባቡ የተረዱ የህብረተሰብ ክፍሎች የመኖራቸውን ያህል እስካሁን ድረስ ባሉባልታ ፍጅታ ውስጥ ያሉም የህብረተሰብ ክፍሎች አሉ። እነዚህ ሰዎች 13 ዓመት 14 ዓመት በኔ ላይ ያደረጉት ያሉባልታ ቅስቀሳ አልበቃቸው ብሎ ዛሬ ደግሞ በአገሪቱ አዲስ የፖለቲካ አየር በተጀመረበት ሁኔታ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ በሚወራበት ዘመን አሁንም ተመሳሳይ አቋም ይዘው መጥተው በኔ ላይ እንዲህ አይነት ዘመቻ ሲያደርጉ የግድ ወጥቼ መናገር ነበረብኝ። ግን ልናገር የፈለኩት የራሴን ሐሳብ አልነበረም፣ ወይ ብቻዬን ወጥቼ እንደዚህ ልናገር አልነበረም የፈለኩት። እርግጥ ነው ታሪክ ሆኗል የቅንጅት ጉዳይ 13 14 ዓመት ሆኖታል። በአሁኑ ወቅት የቅንጅት ጉዳይን አንስቶ መነጋገርም አስፈላጊ ነው ብዬ አላምንም። በዚህ ረገድ ምን ያስፈልጋል ብሎ የሚያስብ ሰው ቢኖር ትክክል ነው። ግን ደግሞ በአንድ ወገን ፍላጎት ብቻ ይሄ ነገር ሊቆም አይችልም። እኔ ያስፈልግም ብዬ ትቼዋለሁ። በወቅቱ በቂ የሆነ ማስተባበያ ሰጥቼበታለሁ። እውነተኛውን ታሪክ ለህዝብ ለማሳየት ሞክሬያለሁ፣ መጽሐፍ ጽፌ ጭምር። ግን ደግሞ ከሂደት መማር የማይችሉ ባህሪያቸውን አስተሳሰባቸውን መቀየር የማይችሉ ሰዎች ይሄን ጉዳይ አጀንዳ አድርገው ይዘው ከቀጠሉት ምንም ማድረግ አይቻልም። ሳንወድ በግድ በዚህ ጉዳይ ላይ ወጥተን ለመናገር እንገደዳለን። ስለዚህ እኔ ፍላጎቴ የነበረው እንግዲህ ለሁሉም የቴሌቪዥን ጣቢያዎች ባቀረብኩት ጥያቄ በተናጠል እየወጣን ይሄን የስም መጠፋፋት ዘመቻ ልንቀጥልበት አይገባም። ይሄን ማድረግ ለራሳችንም አይጠቅምም፣ ለሀገራችንም አይጠቅምም። በተለይ ደግሞ አሁን ሀገራችን ካለችበት አዲስ የፖለቲካ ሁኔታ አንፃር አስፈላጊም አይደለም፣ መቆም አለበት። እንዲቆም ግን ዝም ብለን በተናጠል የምንሰጠው መግለጫ ሊጠቅም አይችልም። ስለዚህ ቁጭ ብለን በቴሌቪዥን ፊት በህዝብ ፊት ጉዳዩን እንወያይበት፣ እንከራከርበት። ጉዳዩን አንስተው መወያየት የፈለጉት ከፕሮፌሰር ብርሃኑ ነጋ ጋር ነው። በየትኛው መድረክ ላይ ነው? አሁን እንግዲህ በተለይ ከ13 ዓመታትም በኋላ ያሉባልታው ዘመቻ አልቆምም ብለውኛል። እንደ ፓርቲ ይሄ አቋም ተይዞ የተወጣበት አደባባይ አለ ቢያስታውሱ። እንግዲህ ዞሮ የመጀመሪያውን ለመልሰውና ስለዚህ በኔ በኩል እንደዛ አይነት ጥያቄ አቀረው ከሳቸው ጋር ቁጭ ብለን እንወያይ፣ እንከራከር። ስለዚህ ህዝቡ እውነታውን እንዲያውቅ እናድርግ። ከዛ በኋላ ቻፕተሩ ይዘጋ። በዚህ ጉዳይ መጨቃጨቅ ያለበት ያለፈ ችግራችንን እያመጣን የወቅቱን ፖለቲካ መመረዝ የለብንም። አሁን አዲስ አቅጣጫ አዲስ አስተሳሰብ ነው እንዲፈጠር የሚፈልገው። ስለዚህ የኛን ንትርክም የማዳመጥ ፍላጎት ያለው ህብረተሰብ የለም። ስለዚህ ለአንዴና ለመጨረሻ ጊዜ ፊት ለፊት ቁጭ ብለን እንነጋገር፣ እንወያይ፣ እንከራከር ብዬ ጥያቄ አቀረብኩ። እንግዲህ ጥያቄ ካቀረብኩት በርካታ የቴሌቪዥን ጣቢያዎች ውስጥ እናንተን ጨምሮ እስካሁን ድረስ 3 የቴሌቪዥን ጣቢያዎች ለፕሮፌሰር ብርሃኑ ጥያቄውን አቀርበው በጎ ምላሽ አላገኙ። እሳቸው መቅረብ እንደማይፈልጉ ነው የገለጹት። መቅረብም ያልፈለጉት ደግሞ ጉዳዩ ጊዜ ያለፈበት ነው በሚል ነው። እርግጥ ነው ጊዜው ያለፈበት ነው፣ እኔም ጊዜው ያለፈበት መሆኑን አምናለሁ። ለዛም ነው በዚህ ጉዳይ መናገር የማልፈልገው። ግን ጊዜው ያለፈበት ነው ብሎ የሚያምን የፖለቲካ መሪ በፈጠረው የአደባባይ ስብሰባ መፈክር አስይዞ እያስወጣ
የኔን ስም ያስጠራ ማስወገዝ የለበትም ጊዜው ካለፈበት ማቆም አለበት እንደዚህ የሚያደርግ አባልና ደጋፊም ካለው እነዚህ አባላትና ደጋፊዎቹ ከዚህ ስርዓት አልበኝነት እንዲወጡ ጥረት ማድረግ አለበት ይሄን ሲያደርጉ አይደለም ያያየን ያለው በአደባባይ ይሄን ዘመቻ ማድረጉን ቀጥለውበታል ተጨባጭ ሆነ የውይይት መድረክ ተዘጋጅቶ ደግሞ ሲጋበዙ ግን ጊዜው ያለፈበት ነው ይላሉ ይሄ ተቃራኒ ነገር መድረኩ ላይ ከዚህ ቀደም በነገራችን ላይ በሌላ ርዕሰ ጉዳይ ላይ የግንቦት 7 ከፍተኛ አመራሮችን እዚህ ስቱዲዮ ጋብዤ ነበር ይሄን ጉዳይ አንስቼ ነበር የአባላት ዲሲፕሊንን የተመለከተ ነገር ግን ምናልባት እርሱ ያነሱ ያሉት በተለይ አዲስ አበባ ስቴዲየም ላይ የነበረውን አቀባበል ምክንያት አድርገው ከሆነ እሱ ብቻ አይደለም እሱ ከሆነ እሱን የተመለከተ ጥያቄ አንስቼ አባሎቻቸው እንዳሉና እንደማይወክሏቸው ገልጸውልኛል በተመሳሳይ ደግሞ ፕሮፌሰሩም ስም አልጠራውም ሲሉ ነበርና እርሳቸው ሊያስወቅስ በሚችል ደረጃ የነበረበት አደባባይ ካለ እርሱም ቢነግሩን ጥሩ ነው ለውይይታችን እንግዲህ ያሆነኛውን መድረክ ልዩ የሚያደርገው አሁን አዲስ የፖለቲካ አየር በነፈሰበት ወቅት ስለ እርቅ ስለ አንድነት በሚወራበት ወቅት መሆኑ ነው ይሄ ዘመቻ ላለፉት 13 አመታት በኔ ላይ ሲካሄድ ነበር ግንቦት 7 ይሄ መጀመሪያው አይደለም ግንቦት 7 ገና ቀስተዳመና ሆኖ ቅንጅት ውስጥ በነበረበት ጊዜ ጀምሮ በኔ ላይ ከፍተኛ የሆነ ያሉባልታ ዘመቻ ያቀጣጠለው እሱ ነው ይሄን በሚመለከት በድብብቆሽ አይደለም በአደባባይ ወጥቼ ተናግሬ ያለው ጽፍ ያለው ከስር ተፈተው ውጭ ሀገር ከሄዱ በኋላ ይሄን ዘመቻ ቀጥለውበታል ለምሳሌ በበላይነት በሚመሩት በኢሳት የኔ ስም ሁሉ ጊዜ እንዲብጠለጠል እንዲወገዝ ሲያደርጉ ነው የኖሩት ኢትዮጵያ ውስጥ በብቸኝነት እንቃወመዋለን እንታገላለን የሚሉትን የኢህአዴግ ሰዎች እንኳን እየጋበዙ በሚያነጋግሩበት ሚዲያ እኔ ግን ያ እድል እንዳይኖረኝ ነው የተደረገው ኢሳት አንድም ቀን ለኔ እድል ሰጥቶ ያውቅ ታገላቸዋል የሚላቸውን እና አቶ በረከትን እና ወይዘሮ አዜብ መስፍንን እና አቶ ስብሐት ነጋን ግን ለማነጋገር ሙከራ አድርጓል ለኔ ግን ይሄን እድል ነፍቆኛል እድሉን አልሰጠኝም ብሎ ኢሳትን ከፓርቲው ጋር ቀላቅሎ ለመውቀስ ይመቻል ወል ኢሳተኛ አይደለም ብለው እንደሚሉ አውቃለሁ እንደዛ አይነት የፖለቲካ ጨዋታ የሚያዋጣ አይመስለኝም ለኢህአዴግም አላዋጣውም ለነሱም የሚያዋጣ አይመስለኝም ለኔ ኢሳትና ግንቦት 7 አንድና አንድ ናቸው በአንድ አካል የሚመሩ ናቸው እኔ አቋል ከሰስኩት የግድኔን አቅርበይ ብዬም አልጠየቅኩትም መብቱ ስለሆነ በዲሞክራሲ ስም ግን መነገድ አይቻልም በነጻነት ስም ግን መነገድ አይቻልም በተግባር ይሄን አድርጓል የኔን ስም ሲያጠፋ ነው የኖረው ለኔ እድል ነፍጎ ነው የኖረው ይሄ በኤዲቶሪያል ተወስኖ የተደረገ ነገር በአንድ በኩል በሌላ በኩል ውጭ ሀገር ሄጄ ስብሰባ ለማድረግ ህዝባዊ ስብሰባ ለማድረግ ያደረኳቸው ሙከራዎች ግንቦት 7 ሰዎች እያደራጀ እያስገባ ስብሰባዎቹ እንዳይካሄዱ እንዲበተኑ ሲያደርግ ነው የኖረው ምናልባት ለንደን ላይ ያደረኩት ስብሰባ አሁን ዩቲዩብ ላይ ታገኘዋል የግንቦት 7 ሰዎች የግንቦት 7 አመራር ወንድሞች የሆኑ ሰዎች በዝምድና አባላት የሆኑ ሰዎች እንደዛ አይነት ስብሰባ አንድ ዲሞክራቲክ በሆነ መልኩ ሐሳቤን መግለጽ እንዳልችል ከህዝብ ጋር መገናኘት እንዳልችል ሲያደርጉ ነው የነበረው ስለዚህ በቀጥታም ሆነ በተዘዋዋሪ ይሄን ዘመቻ ለ13 አመት አካሂደዋል አሁን ግን ኢትዮጵያ ውስጥ ያለው ሁኔታ ተለውጧል ምህረት ተደርጎላቸው ይቅርታ ተደርጎላቸው አዲስ አዋጅ ወጥቶ እንዲገቡ ነው የተደረገው እነዚህ ሰዎች ይሄን አስተሳሰባቸውን ይሄን ባህላቸውን ቀይረው እንዲመጡ ነው የሚጠበቀው በገቡ በመጀመሪያው ዕለት ግን የኔን ስም የማጥፋት ዘመቻ ውስጥ ነው የገቡት ቅድም ያልከው ነገር አለ ሰምተናል ዶክተር ብርሃኑ ስም አልጠራሁም ሲል ይሄ ትክክል አይደለም አንደኛ ማንኛውም ፓርቲ ማወቅ ያለበት አደባባይ ጠርቶ ሰላማዊ ሰልፍ ሲያካሂድ እሱ ሊደግፉ የወጡ አባላት በሚይዙትና በሚናገሩት ነገር ላይ ኃላፊነት አለበት የማስተካከል ኃላፊነት አለበት ግዴታ አለበት ይሄ ካልሆነ የሚቀጥሉት የፖለቲካ ሂደቶችም ጤናማ ሊሆኑ አይችሉም ማለት አይቻልም ሁለተኛ ስም አልጠራሁም ማለት በቂ አይደለም እኔ በሳቸው ቦታ በሆነና ፕሮፌሰር ብርሃኑን የሚያወግዝ የዛ አይነት ነገር በአባላቶች ወይም በደጋፊዎች ሲስተጋባ በሰማ እዚያው መድረኩ ላይ ነው ማስተባበለው ይሄ ትክክል አይደለም ህገወጥነት ነው ይሄን ሰውዬ በዚህ መልኩ ለመክሰስ የሚያስችለን መረጃ የለንም ይሄን ልትሉ አትችሉ መቆም አለበት ብዬ ነው የምናገረው በእንዲህ አይነቱ አቋሜ ነው የምታወቀው ግን ሊዲንግ የሆነ መሪ የሆነ ደጋፊዎቻቸው እንደዛ አይነት መፈክር እንዲያሰሙ የሚያስችል
መሪ ንግግር ከተናገሩ በኋላና አላማቸውን ካሳኩ በኋላ እኔ ስም አልጠራሁም ማለት ይሄ ትክክል አይደለም ያለ አግባብ ከኃላፊነት መሸሽ ነው ይሄ ከያፓ ዘመን ጊዜ ጀምሮ የተለመደ የድርጅታዊ አሰራር ተንኮል ነው እንደዛ አይነት ተንኮል አይወጣም አሁን ህዝቡ ተቀይሯል አገራችን እንድትቀየር ነው የምንፈልገው ካለፈው መጥፎ የፖለቲካ ባህላችን እንድንወጣ ነው የምንፈልገው እኔ 26 ዓመት በዚህ ትግል ውስጥ ስቆይ ትልቅ ትምህርት ቤት ነው ብዙ ነገር ተምሬያለሁ ብዙ ነገር ተለውጫለሁ ከዚህ በኋላ በኢትዮጵያ የፖለቲካ ትግል መቆየት ካለብኝ በጎ ነገር ለመስራት ነው ለአዲሱ ትውልድ እንደዚህ አይነት የፖለቲካ ሴራ ለማስተማር አይደለም መቆየት ያለብኝ ጤናማ የሆነ የድርድር የመቻቻል የፍቅር ፖለቲካ ኢትዮጵያ ውስጥ እንዲኖር አስተዋጽኦ ለማድረግ ነው መቆየት ያለብኝ ስለዚህ ባለፈውም ትውልድ በእኛም ትውልድ ሲሰሩ የነበሩ ችግሮች እንዳይቀጥሉ ነው ማድረግ ያለብን ስለዚህ በዚህ ደረጃ እየቀረበ ያለው ማስተባበያ ትክክል አይደለም አሁንም ውስጡን በኔ ላይ ይሄ ዘመቻ እየተካሄደ ነው ተገቢ አይደለም ለምንድን ነው ይሄ የሚደረገው ስለዚህ የሰጡት ምክንያት እውነት ነው ጊዜው ያለፈበት ነው እኔንም የሚያናደኝ ብዙ የህብረተሰብ ክፍልም የተከፋው ጊዜው ያለፈበትን ከ13 ዓመት በፊት የሆነን ነገር አምጥቶ ዛሬ የፖለቲካ ትርፍ ለማግኘት መሞከር ምን ማለት ነው አያስኬድም ብዙ ጊዜ ከቅንጅት ጋር ተያይዞ የተለያዩ ነገሮች ሲነሱ ልዩነቱ በርሶና በፕሮፌሰር ብርሃኑ መካከል ያለ ይመስላል ወይም አሁን እርሶም ሲጠቅሱ እንደነበረው ቀስተ ደመናን ሲያነሱልኝ ነበር ግን ከመኢአድ ጋር እሳትና ጭድ የሆናችሁበት ዘመን በጣም በርከት ያለ ነው ብዙ ችግር እንደውም ሊኖር ከተገባ በኢዴፓና በመኢአድ መካከል ነው እንደ ግለሰቦችም እንደ ፓርቲም የሚሉ ወገኖች አሉ በርካታ ያዩዋቸው ሰነዶችም የሚያመላክቱት ይሄንን ነው እርሶ ግን ብዙ ጊዜ ፕሮፌሰር ብርሃኑ ነጋና ቀስተ ደመና ላይ ነው ትኩረት የሚያደርጉትና ይህ በራሱ ልክ ነው ወይ የሚሉ ወገኖች አሉ እስኪ እዚህ ላይ ሐሳብ ይስጡ እንግዲህ እርግጥ ነው ቅንጅት ከመፈጠሩ በፊት በእኛና በመኢአድ መካከል የፖለቲካ አንዳንድ አለመግባባቶች ነበሩ አለመግባባቶቹ ግን አለመግባባት ናቸው በሴራ ፖለቲካ የሚካሄዱ ሳይሆኑ አለመግባባቶቻችንን በግልጽ መድረክ አውጥተን ስንከራከር ነው የነበረው ስንወያይ ነው የነበረው ስለዚህ እነዛ ልዩነቶች መኖራቸው ምንም ያስደንቅ አይደለም በግልጽ ነው አንዳችን ሌላችንን ለማጥፋት አሲረን ምናራምዳቸው አልነበሩ እነሱም በእኛ ላይ የራሳቸው የሚሉትኝ አቋም ነበራቸው እኛም በእነሱ ላይ አቋም ነበረን እነዚህ የአቋም ልዩነቶች በመድረክ ወጥተው እንዲስተናገዱ አድርገናል ቅንጅት ሲፈጠር ቀስተ ደመና ፓርቲ መስርቶ የመጣው በእነዚህ በሁለቱ ፓርቲዎች መካከል ያለው ቅራኔ እንዲለዝ ሁለቱ ፓርቲዎች በአንድ ላይ መስራት እንዲችሉና 97 ምርጫ ላይ ጥሩ ውጤት እንዲመጣ ታስበው ኦኬ የቀስተ ደመና ሰዎች ይሄን ሐሳብ ይዘው ሲመጡ መጀመሪያ ለኔ ነው ያማከሩት ሰየው ብዬ ነው የተቀበልኩት በእኛና በመኢአድ መካከል ያለው ልዩነት መሰረታዊ አይደለም ስለዚህ ይሄን ልዩነት መፍታት ይቻላል መኢአድ ማለት ያኔ መኢአድ ነበር ኋላ ነው መኢአድ የሆነው ስለዚህ በመካከላችን ያሉት ልዩነቶች ቁጭ ብለን መነጋገር ከቻል መፍታት ይቻላል እንዲሁ ባሉባልታ በመናምን የተፈጠሩ ችግሮች ናቸው በሚስ አንደርስታንዲንግ የተፈጠሩ ችግሮች ናቸው ስለዚህ እናንተ ይሄን ችግር ለመፍታት ፓርቲ አቋቁማችሁ ቅንጅትን ጆይን ማድረግ ከፈለጋችሁ ጥሩ ሐሳብ ነው እንደው መጀመሪያ የነበራችሁ ሐሳብ ፓርቲ ለማቋቋም አይደለም አንድ ሙቭመንት ፈጥረው ሁለቱ ፓርቲዎች ተቀናጅተው እንዲሰሩና ህዝቡም ደግሞ እንዲመርጣቸው ካምፔን ለማድረግ ነበር ያሰቡት ይሄን ሐሳብ መጀመሪያ ሲያማክሩኝ ይሄ ትክክል አይደለም ለምንድን ነው ፖለቲካውን የምትፈሩት እንደዚህ አይነት ሚና እንዲኖራችሁ ከፈለጋችሁ ፓርቲ አቋቁሙና ጆይን አድርጉ ያኔ ሚናችሁ ውጤት ያመጣል ብዬ እንዳውም የመጀመሪያ ይሄን ሐሳብ ለነሱ ያቀርብኩት እኔ ነኝ እንዴት አድርገን ነው ኢንፍራስትራክቸሩ የለንም የሰው ኃይሉ የለንም ፓርቲ እንዴት ነው ማቋቋም የምንችለው ሲሉ እኛ እንረዳችኋለን ለዚህ አትቸገሩ ብለን በወቅቱ ጉለሌ የነበረንን የኢዴፓ ቢሮ ሰጥተን ለመስራችነት የሚያስፈልጋቸውን 1500 ፊርማ በራሳችን አባሎች በየክፍለ ሀገሩ አሰባስበን አስፈርመን ቀስተ ደመና በፓርቲነት እንዲመዘገብ ትልቅ እርዳታና እገዛ ያደረግነው እኛ ነን ከገቡ በኋላ ግን ቅራኔው ዋና ሆኖ የቀጠለው የኛና የመኢአድ አይደለም ይሄን ብለው ከገቡ በኋላ የቀስተ ደመና ሰዎች እንደ ድርጅት አይደለም እዛ ውስጥ ያሉ አንዳንዶቹ ግለሰቦች ሁለቱን ፓርቲዎች አዳክመው እነሱ የበላይ ሆነው የሚወጡበትን ስልት የተከተሉት ለዚህ ስልት ምንድነው ያሰቡት አንደኛ የመጀመሪያ
ኢዴፓን መምታት ኢዴፓን ማዳከም የምንችለው ግን መጀመሪያ መኢአድን ይዘን ነው ኢዴፓ ከተዳከመ በኋላ ግን መኢአድን እናዳክማለን ብለው ነው የሰሩት በሂደትም የታየው ይሄ ነው ቀስተ ደመናን ለማቋቋም የሁሉ ድጋፍ ሲያደርግ የነበረ ፓርቲ በቀስተ ደመና ፓርቲ ግለሰቦች መዳከም የሚችልበት እድል ነበር በወቅቱ አልነበረም አልተዳከመም በወቅቱ እስከ መጨረሻው ድረስ በውስጥ በነበረው የፖለቲካ ትግል ሴራቸውን አክሽፈን አሸንፈን ነው መውጣት የቻለው ጥረታቸው ግን ይሄ ነው የነበረው የተሳካላቸው ነገር ግን ምንድነው በአሉባልታ ስማችንን መበከል ግን ችለዋል እኛና ህዝብን ማቃቃር ችለዋል በዛ ያሉባልታ ዘመቻ ምንም ጥርጥር የለውም በተወሰነ ደረጃ እኛ ተሸንፈናል ምክንያቱም አሉባልታውን እነሱ በሰሩበት መጠን መስራት አልቻለም ልምዱም የለንም ፍላጎቱም የለንም እኛን በማዳከም ደረጃ ግን አልቻሉም አሉባልታው ግን ቀስ በቀስ የመዳከም ውጤት እኛ ላይ እንዲመጣ አድርጓል ስለዚህ ምንድነው የሆነው ቀስተ ደመና ከተቋቋመ በኋላ እዛ ቀስተ ደመና ውስጥ ያሉ አንዳንድ ግለሰቦች ስራዬ ብለው ስርዓቱን መታገል ሳይሆን ይሄን ፓርቲ የማዳከም ስራ ነው የሰሩት እንደ ድርጅት ኢዴፓን ማዳከም እንደ ግለሰብ ልደቱን በህዝብ ዘንድ ያለውን ተቀባይነት ማሳጣት ለምን ይሄ ለምን የሚለው የራሴን ግምት ልሰጥ ይችላል ሁለት ነገር እሺ አንደኛው ፍላጎታቸው ብዙዎቹ በኢህአፓ ዘመን ፖለቲካ ትግል የጀመሩ ናቸው እድሜ ልካቸውን ስልጣን ላይ መውጣትን አላማ አድርገው ያዙ ሰዎች ናቸው ስለዚህ በእድሜው ወጣት የሆነ የህብረተሰብ ትኩረት የሚስብ ሰው እዛ ውስጥ እንዲገኝ አልፈለጉም ስለዚህ የኔን የህብረተሰብ ተቀባይነት ማጥፋት ነበርባቸው የራሳቸውን ተቀባይነት ከፍ ለማድረግ አንዱ ስልት ሆኖ ያየሁት ይሄ ነው ኮምፒተንት መሆኔ ህብረተሰቡ ሊቀበለው ሊያደንቀው የሚችል ሐሳብ ይዤ መቅረቤ አልወደዱትም ስለዚህ የኔን ተሰሚነት መቀነስ ነበራቸው አንዱ ይሄ ነው ሁለተኛው አዝናለሁ የኢትዮጵያ ሪያሊቲ ስለሆነ የዘረኝነት ችግር ነው ይሄን የዘረኝነት ካርድ እንደነሱ ሊጠቀምበት ስለማልፈልግ በዝርዝር ምልህ ነገር የለኝም አንዱ ችግር ግን ይሄ ነው ከማንነቴ ጋራ የተያያዘ ነው ስለዚህ ስለ ኢትዮጵያዊነት ነው የሚያወሩት ስለ አንድነት ነው የሚያወሩት ኢላማ አድርገው ግን ከዚህ አካባቢ ህብረተሰብ ያስተሳሰብ የበላይነት ያለው ሰው መፈጠር የለበትም ብለው የሚሰሩ መሆናቸውን በዚህ አጠቃላይ ሂደት ውስጥ ተረድቻለሁ አይቻለሁ ስለዚህ ይሄን ጥያቄ በዋናነት መመለስ ያለባቸው ለምንድን ነው የሚለውን እነሱ ናቸው የኔን ግምት ከጠየቀኝ ግን እሱን ግምት መሰረት አድርገን አሁን እርሶ ካነሱት ላይ ፖለቲከኛ ሆኖ ስልጣን ቢጠማ ችግር አለ ወይ ለስልጣን ነው ብዬ አንድ ነው ሐሳብ አለኝ ስለዚህ ስልጣን ቢጠማቸው ችግር አለ ወይ አንደኛው ጥያቄው ነው ሁለተኛው ጥያቄ በተለይ አሁን እርሶ ሲያነሱት ከነበረው ጋር በተያያዘ መኢአድ ከዚያ በኋላም ቢሆን ከናንተ ጋር ብዙ ግንኙነት ማድረግ የማይፈልግ መሆኑን ምናልባትም አይደለም መዋሃድ ቀርቶ መነጋገር ሁሉ ማይፈልግበት እድል እንዳለ በስፋት ሲነገር ይሰማልና በዚህ ደረጃ ነው እርሶ በገለጹት አግባብ ነው መኢአድ የነበረው ስፍራ እዛ ፓርቲ ውስጥ የመጀመሪያው ጥያቄህን ስልጣን ቢጠማቸው ምን ችግር አለው ምንም ችግር የለው የፖለቲካ ድርጅት ናቸው ለስልጣን ነው የሚታገሉት ግን ወደ ስልጣን ለመውጣት የሌላን ሰው ስብዕና የሌላን ሰው የፖለቲካ ማንነት ገለው መሆን የለበትም የሃይነቱ ርካሽ የፖለቲካ አካሄድ መቆም አለበት ይሄ ለሀገር አይበጅም ለኛም አይበጅንም እንደ ተቃዋሚም አልበጀንም የትም አላደረሰንም ሁሉ ጊዜ ተቃዋሚ ሆነን እንድንኖር አሸናፊ እንዳልሆነ ያደረገን ለሀገሩና ለትውልዱ አይጠቅም ቀደም እንዳልኩ አዲሱ ትውልድ ይሄን የተበላሸ የፖለቲካ ባህል አይደለም ከኛ መውረስ ያለበት አዲስ የፖለቲካ ባህል የመግባባት የመቻቻል የመደራደር የፖለቲካ ባህል ነው መውረስ ያለበት ስለዚህ ስልጣን ለመያዝ ብለህ ራስን ወደ ስልጣን ለማውጣት ብለህ እንደዚህ አይነት የሴራ ፖለቲካ ማራመድ እሱ ነው ተገቢ ያለው ነው እንጂ ተገቢ ግን ከዚሁ ጋር የተያዘ አንድ የዘነጋዋት ነገር ወደ መኢአድ ከመመለሴ በፊት ምናልባት ልደቱን እንደውም የጣለው ለራሱ የነበረው የተሳሳተ ግምት ነው ቀደም ሲል እርሶ የራሱን ግምት ሲያስቀምጡልኝ የነበረኝ ተቀባይነት ወጣትነት አስግቷቸው የሚል ነገር ነግረውኛልና በዚህ ደረጃ ራሳቸውን በጣም ከፍ አድርገዋል ታበየው ነበር የሚሉ ሰዎችም አሉ በተሳሳተ መንገድ ራሳቸውን በመረዳታቸው ነው የወደቁት የሚሉ አሉና እዚህም ላይ ሐሳብ ቢጨምሩ ምንም የማይባል ነገር የለም ሰው ያኔ ማለት መብት አለው እኔ የታየኝን ምገምተውን ምክንያት ነግሬሃለሁ እኔ ታብዬ አላቀም እኔ አብሮኝ የሰራ ማንንም ሰው ሊመሰክረው የሚችለው
ራሴን ዝቅ አድርጌ የበታች አድርጌ ነው በትግሉ ውስጥ የቆየሁት እኔ በትግሉ ውስጥ ስቆይ በተደረጉ ጠቅላላ ጉባኤዎች ውስጥ በተደረጉ ምርጫዎች ውስጥ ስልጣን ላለመያዝ ላለመመረጥ ነው ጥረት ሳደርግ ምታወቅ በሁሉም ጉባኤዎች ላይ መሪ ሆኜ ላለመመረጥ ነው ጥረት ሳደርግ የቆየው ያህያውን ስራ ሰራለሁ አብሬ ነገር ግን ሆኖ ግን ላለመመረጥ ነው ምሰራው ማለት ምን ያህል ይዋጣል ወይ የኔ ፖለቲካ አምቢሽን ይለያል ወይ ስልጣን የግድ ቁጥር አንድ ስለሆንክ አይደለም ስልጣን የግድ ስራ አስፈጻሚ ውስጥ ስለገባ አይደለም ከዛም በታች ያለ ስልጣን አስተዋጽኦ ልታደርግበት ከፈለክ ጠቃሚ ነው በቂ ነው በያምናለሁ ስለዚህ እኔ ሁሉ ጊዜ ራሴን ነምበር 1 ለማድረግ ሰርች አላቅ ይሄን ደግሞ ቅንጅቱም ውስጥ ሆኛ ሳይቻለሁ ለቅንጅቱም ተመርጬ ሲሄድ የቅንጅት መሪ እንደማልሆን የመጀመሪያ ሐሳብ ያቀርብኩት እኔ ነኝ ኢንጂነር ኃይሉ የቅንጅት መሪ ሆነው ሲመረጡ እኔ ከኢዴፓ መድህን እና ከመያድ መመረጥ የለብንም በእኛ ውስጥ የነበረው ቁርሾ ለቅንጅትም ይተርፈዋል እኛ ራሳችን ከዚህ እንውጣና ከአዲሶቹ ፓርቲዎች መሪ እንምረጥ ብዬ የታገልኩ ሰው ነኝ እንደዛሬው ሳላቃቸው የቅንጅት መሪ ሆነው እንዲመረጡ ሎቢ ያደረኩት ለፕሮፌሰር ብርሃኑ እሳቸው ቢሆኑ የተሻለ ነው ብዬ ኢንጂነር ኃይሉን ተቃውሜ ካምፔን አድርጋለሁ ይሄን ካምፔን ሳርግ ደግሞ በግልጽ ነው ያደረኩት ራሴን በምንም ተአምር ለፖለቲካ ስልጣን ኢንጂነር ኃይሉን ተቃውመው ለእሳቸው ካምፔን ሲዘረጉ ይሄ በራሱ ከመያድ ጋር የነበረባችሁን ስር የሰደደ ችግር አያመለክትም እውነት ነው በግልጽ ነው እኮ ያካሄድኩት እኛና መያድ የፖለቲካ ለመግባባት ውስጥ ነው የነበርነው አለመተማመን በመካከላችን አለ ስለዚህ ከሁለት አንዳችን የቅንጅቱ መሪ ከሆነ ይሄ ችግር ለቅንጅቱም ይተርፈዋል ስለዚህ የሚሻለው ከኛ ውጪ ከሆኑት ከሁለቱ ፓርቲዎች ሊቀመንበር እንምረጥ ብዬ ካምፔን አድርጋለሁ በወቅቱ አምኜበት ደሞም ትክክል ነበር ሊቀበሉት ግን አልፈለጉም ፖለቲካዊ ሽምግልናም ነው እየተወጡ የነበረው በዛው ዞሮ ለማለት የፈለኩት ምንድነው እኔ በማንኛውም መድረክ በኢዴፓም ውስጥ በነበረ ታሪክ ቅንጅቱም ውስጥ በነበረ ታሪክ ራሴን ለፖለቲካ ስልጣን ካምፔን አድርጌ አላቅ በዚህ ነው የምታወቀው ፕሮፌሰር መስፍን የጻፉትን አንብበህ ሊሆን ይችላል ልደቱ መመረጥ የሚፈልገው ቤቱ ቁጭ ብሎ ነው ሎቢ ያደርግም አሉ ያ አይደለም መስክረዋል እሳቸው እኔ ግን ቁጭ ብዬ ለመመረጥ ስለምፈልግ አይደለም መመረጡን አይደለም የምፈልገው ሁሉ ጊዜ ከጀርባ ሆኖ እንደው መስራቱን ነው የምፈልገው በግፊት ነው በተጽዕኖ ነው በልመና ነው ወደ መሪነት እንድመጣ የምደረገው ስለዚህ እንደዚህ ያለ እየቀረበ ያለው ትችት የዛው ኔኑ የማስጠላት ያለው ባልታ አካል ነው እንጂ በተጨባጭ በመረጃ የተደገፈ አይደለም ቅንጅት መፍረስ ዋነኛው ምክንያት ይመስለኛል እንግዲህ በተለያየ መልኩ ያነበብኳቸው ነገሮች እንደሚያሳዩት ውህደትና ማህተምን የተመለከቱ ነጥቦች ይመስሉኛል በግጭት መልክ የሚነሱት መሰረታዊ ምክንያቱ እሱ ሊሆን መቼም እንደ አንድ የፖለቲካ እንትን በደንብ ለሚገባው ሰው አንድ ማህተም የግጭት ምክንያት ይሆናል ተብሎ አይታሰብም ከውህደት ጋር ግን የተያዘው መርህ አልተጠበቀም የተለያየ ምክንያት ይነሳልና ለቅንጅት መፍረስ ወይም ደግሞ ለመበታተናችሁ ለልዩነታችሁ መሰረታዊ የሆነው ምክንያት ምን ነበር አሁን ያልከው የመዋሃዱ ጉዳይ አንድ ምክንያት ነው እንጂ ዋናው ምክንያት አይደለም ወይም ብቸኛ ምክንያት አይደለም ቅንጅት የፈረሰው በሁለት ምክንያት ነው አንደኛው በአመራር ብቃት ማነስ ነው ሁለተኛው በአስተሳሰብ ችግር ነው ከአመራር ብቃት ማነስ ጋር ቅድም አንስቼልሃለሁ አሁን በዝርዝር ስለ ኢንጂነር ኃይሉ መናገር አልፈልግም ምክንያቱም እሳቸው ራሳቸውን መከላከል በሚችሉበት ሁኔታ አይደሉም በዚህ ዓለም የሉ በዝርዝር ሁኔታ ስለሳቸው መናገር አልፈልግም ግን በአደባባይ ከዚህ ቀደም የተባለ ስለሆነ እኔ እሳቸው መሪ እንዳይሆኑ በድብቅ አይደለም በተንኮል አይደለም በግልጽ አቋም ይዤ ተከራክሬያለሁ ከመጀመሪያው ቃለ ጉባኤ ላይ ሁሉ እንዲመዘገብ አድርጌያለሁ እሳቸው የሚሰጡት አመራር ቅንጅትን የትም አያደርሰው ውጤታማ አያደርገውም ብዬ ከነበረ መረዳት ተነስቼ ካምፔን አድርጌያለሁ በግልጽ ነው በተንኮል አይደለም በጀርባ አይደለም ያደረኩት አንዱ መሰረታዊ ችግር የተፈጠረው ይሄ ነው እሳቸው ያመራር ብቃት ማነስ ነው አንዱ ችግር ሁለተኛው ኮሌክቲቭሊ በጥቅል የነበረው አመራርም የወቅቱን የኢትዮጵያ የፖለቲካ የኃይል አስተላለፍ ባግባቡ ተንትኖ ቅራኔዎቹን በደንብ አውቆ እነዛን ቅራኔዎች ለመፍታት እና የተሻለ ውጤት ለማምጣት ታክቲክና ስትራቴጂውን ባግባቡ አስቀምጦ መስራት የሚችል አይደለም በዛ ደረጃ ብቃት አልነበረው ከዚህ ብቃት ማነሱ በመነጨ በርካታ የተሳሳቱ ውሳኔዎችን ወሰኑ የነዛ ውሳኔዎች ውጤት ነው ቅንጅትን ያፈረሰው እነዛ ውሳኔዎች ምንድን ነበሩ አንደኛው
ገና መጀመሪያ ወደ ምርጫው ስንገባ በምርጫው ምናገኘው የመጨረሻ ውጤት ምን ሊሆን ይችላል ብለን መገምገም ነበረብን በእኛ በኩል በዚህ ምርጫ ምናገኘው ውጤት ዘንድሮ መንግስትን ማሸነፍ ሊሆን አይችልም ምናገኘው ውጤት በቂ ፓርላማ ወንበር እናሸንፋለን አዲስ አበባ ምክር ቤትን በመንግስትነት ደረጃ እናሸንፋለን ስለዚህ ምናካሄደው ፕሮፓጋንዳ ምናካሄደው ስልት ከዚህ ከምናገኘው ውጤት ጋራ የተቃኘና የተዛመደ መሆን አለበት ብለን አጀንዳ አቅርበን እንድንወያይ አድርገናል ብዙዎቹ የቅንጅት አመራሮች ግን የለም ከዚህ በኋላ ወያኔ ኢትዮጵያ ሊገዛ የሚችልበት እድል የለም ህዝቡ በቃኝ ብሏል ስለዚህ እናሸንፋለን የሚል በፖለቲካል ሎጂክ ማይተነተን አስተሳሰብ ይዘው ነው የቀረቡት ስለዚህ የኛ ሐሳብ ተሸነፈ አንዱ የመጀመሪያው ስህተት የተፈጠረው በዚህ ግምገማ ነው በእኛ በኩል ተጨባጭ ሆኑ ምክንያቶችን ዘርዝረን ማለት ነው አንደኛ ወደ 130 መቀመጫ አልተወዳደርንም ወረዳ ያኔ ስለዚህ 130 መቀመጫ ኢህአዴግ አስቀድሞ አሸንፏል ሁለተኛ የኢህአዴግ ማህበራዊ መሰረቶች ናቸው የሚባሉ ክልሎች አሉ ትግራይ ክልል አፋር ሶማሌ ቤኒሻንጉል ጉሙዝ ጋምቤላ እነዚህ አካባቢዎች ምንም ማህበራዊ መሰረት እንደሌለንና ኢህአዴግ እንደሚያሸንፈን ጥርጥር አልነበረም ውጤቱም የታየው እንደዛ ነው ሶስተኛ በደቡብና በኦሮሚያ ከኛ በተሻለ ህብረቱ በእነ ዶክተር በየነና በእነ ፕሮፌሰር መራራ የሚመራው የተወሰነ መቀመጫ ሊቀማን እንደሚችል እርግጠኞች ነበር ውጤቱም የታየው እንደዛው ነው አራተኛ እኛና መድረክ በአንድ ላይ እንደ ተቃዋሚ ከኢህአዴግ ጋር በተወዳደርንባቸው ጣቢያዎች ድምጹ ለ3 ስለሚከፈል ኢህአዴግ ባናሳ ድምጽ ሊያሸንፈን እንደሚችል ምን ጥርጥር አልነበር አምስተኛ ወደ 100,000 ታዛቢ ያስፈልገን ነበር ምርጫው ላይ ማጭበርበር እንዳይፈጸም ለመከላከል 100,000 የሚሆን ታዛቢ ማቅረብ ነበር ታዛቢ አጥተን ማቅረብ የቻልነው 15,000 ታዛቢ ብቻ ስለዚህ 85,000 ታዛቢ ሊቀርብበት የሚችለው ቦታ ላይ አታችሁ ነው ስላልሰራችሁ አተን ነው ሞክረን ያገኘነው የሰው ኃይል 15,000 ብቻ ከዛ በላይ ታዛቢ ማግኘት አልቻልንም አብዛኛውም ደግሞ ይሄን ሰው ማግኘት የቻልነው በከተሞች አካባቢ ገጠር ላይ ይሄን አይነት ምክንያቱም ከነበረው የፖለቲካ ፍርሃት አፈና ሰው ለኛ ታዛቢ ለመሆን ፈቃደኛ ነበር ስለዚህ በእነዚህ አካባቢዎች ምርጫው ነፃና ፍትሃዊ እንዲሆን የሚያስችል ቁጥጥር ማድረግ የምንችልበት ሁኔታ አልነበረም አይደለም ቀርቶ አፈናውን ልናስቀርና ማጭበርበር ተፈጽሟል አልተፈጸመም ብለን መረጃ እንኳን ለማግኘት የምንችልበት እድል አልነበረም እነዚህን አጠቃላይ ሁኔታዎች ተንትነን ዘንድሮ ልናሸንፍ የምንችለው ፓርላማ ከ86 በላይ መቀመጫ እናሸንፋለን ይሄ ቀላል ውጤት አይደለም አዲስ አበባ ምክር ቤትን በደንብ እናሸንፋለን የአዲስ አበባ ምክር ቤት መንግስትን እንቆጣጠራለን ይሄን ብለንኛ ሐሳብ ስናቀርብ ይሄን የመቀበል ፍላጎት አልነበራቸው በስሜትና በፍላጎት ብቻ ኢህአዴግ መውደቅ አለበት ስለዚህ ዘንድሮ እናሸንፋለን የሚል አቋም ተያዘ ይሄ አቋም ትክክል እንዳልሆነ ቃለ ጉባኤ ላይ እንዲመዘገብልን አድርገን ቀጠልን ነበር አንዱ መሰረታዊ ስህተት የተፈጠረው ይሄ ነው በነገር ላይ በወቅቱ ፕሮፌሰር ብርሃኑና ዶክተር አድማሱ ገበየው ለፓርላማ ሳይሆን ለአዲስ አበባ ምክር ቤት እንዲወዳደሩ የተደረገው በዚህ ምክንያት ነው በአገር ደረጃ ማሸነፍ አንችልም አዲስ አበባን ነው ማሸነፍ የምንችለው የሚል ቀዳሚ ግምገማ ነበር ቀደም ሲል በዛ ምክንያት ነው እኔ ነኝ ፕሮፌሰር ብርሃኑ አዲስ አበባ ላይ ማሸነፍ እንደምትችሉ እንዴት ገመታችሁ ግልጽ ነበር ሰፊ የሆነ አባልና ደጋፊ ነበረን በየመድረኮቹ የምናየው ስሜት ያ ነበር በቂ የሚባል ታዛቢ ማቅረብ የምንችልበት እድል ነበረን አጀንዳችንን ህዝቡ በደንብ የተገነዘበውና የተቀበለው መሆኑን አይተናል ስለዚህ ከምርጫው በፊት በእርግጠኝነት እንደምናሸንፍ ጥርጥር አልነበረም በኢህአዴግ በመማረር ሳይሆን በእናንተ አጀንዳን ያሸነፋችሁት ምንም ጥርጥር የለኝም በዛ ኢህአዴግ እንደዛ አይነት ግምገማ እንዳለው አውቃለሁ የአዲስ አበባ ህዝብ ግን ያኔ የመረጠን በአጀንዳችን አጀንዳችን ደግሞ ምንም ጥርጥር የለውም ህዝብ ጠቃሚ ነበር ኢህአዴግም ከምርጫ 97 በኋላ በአብዛኛው ሲተገብረው ያየነው እኛ በማንፌስቶ 97 ምርጫ ላይ ያቀረብነው አጀንዳ ስለዚህ ምን ለማለት ፈልጌ ነው ኢቭን በ97 ምርጫ መጀመሪያ ላይ ወደ ትግሉ ሲገቡ ቀስተዳመናዎች ይሄ ግምገማ ነው የነበራቸው አናሸንፍም በመንግስት ደረጃ አዲስ አበባ እናሸንፋለን የሚል ነበር ኋላ ነው የለወጡት በስሜት ስለዚህ እኔ ነኝ እንዳውም አሁን ፕሮፌሰር ብርሃኑና ኢንጂነር አድማሱ ለፓርላማ ለመወዳደር ሲፈልጉ ትክክል አይደላችሁም መወዳደር ያለባችሁ እናንተ ለአዲስ አበባ ምክር ቤት ነው ሁላችንም ለፓርላማ ከተወዳደር አዲስ አበባ ምክር ቤትን ስናሸንፍ አዲስ አበባን የሚመራት ብቁ አመራር እናጣለን ስለዚህ እንደናንተ አይነት ብቁ ሰው እዛ ነው መወዳደር ያለበት ብዬ አሳምኜ ነው እዛ ቦታ ላይ እንዲወዳደሩ ያደረኳቸው አብነውበት ያን ጉዳይ ኋላ ላይ ግን የህዝቡን ስሜት ሲያዩ በቃ ወያኔ በቃው የሚለው መፈክር ነው ማስተጋባት ሲጀምር ሚዲያው ፕሬሱ ይሄን ማስተጋባት ሲጀምር መንግስት ባይ ኤኒ ሚንስ መውደቅ አለበት ወደሚል ትክክለኛ ያልሆነ አቅጣጫ ገቡ
ጠልፎ የጣለን ዋናው ችግር ይሄ ነው ከዛ በኋላ ኮርነር ዶን ወደማንመለስበት ችግር ገባን አንዱ ይሄ ነው ሁለተኛው መሰረታዊ ችግር ፓርላማ እንግባ አንግባ የሚለው የምርጫ ውጤት ሲመጣ እኛ የገመትነው ውጤት ነው የመጣው ወደ 109 የፓርላማ መቀመጫ አሸነፍን አዲስ አበባ ምክር ቤትን ሙሉ በሙሉ በሚባል መጠን አሸነፍን ኦኬ ከዚህ በኋላ ይሄን ውጤታችንን ይዘን የህዝቡን ስሜት ይዘን ፓርላማ መግባት አለብን አዲስ አበባን መረከብ አለብን አዲስ አበባን ተረክበን ከኢህአዴግ የተሻለ ስራ ሰርተን ለህዝቡ ማሳየት ከቻል ያለ ጥርጥር የኢትዮጵያ ህዝብ ለመንግስትነት ከ5 ዓመት በኋላ ይመርጠናል ስለዚህ አሁን የተጨበረበሩብን የምርጫ ጣቢያዎች አሉ ምንም ጥርጥር የለውም አጠቃላይ የምርጫ ውጤቱን ግን ሊቀይሩት አይችሉም እነዚህን አውግዘን በመረጃ አሳይተን ያለንን መቀመጫ ተረክበን መቀጠል አለብን አይ አንቀበልም ወደሚል አቅጣጫ ሄዱ by any means ከመንግስት በታች የሆነ ውጤት ለመቀበል ፍላጎት አልነበራቸው እነማን ናቸው ይሄን ፍላጎት የሌላቸው ከኢዴፓ ውጭ የነበሩት ፓርቲዎች ሶስቱም ውስጥ ያሉት ሶስቱ ኢዴፓ ውስጥም ያሉም አሉበት አሉ ግን ኢዴፓ በድርጅት ደረጃ ቁጭ ብሎ ገምግሞ የድርጅት አቋም አድርጎ ነው ሄደ ቢያንስ በከፍተኛ አመራር ደረጃ ለምሳሌ እነ ዶክተር አድማሱ ገበየው እና ዶክተር ኃይሉ አርያም በዛኛው አስተሳሰብ በኩል ያሉ ይመስለኛል እንደዛ አይደለም አቋማቸው በፓርላማ ጉዳይ ላይ እንደዛ ይለያል እሺ ኋላ ላይ ወደ ቅንጅት ሄደዋል ከኛ ወጥተው ነገር ግን ይሄን ጉዳይ በሚመለከት ኢዴፓ ያደረገው ምንድነው የኔ ወይም የጥቂቶች አስተሳሰብ አይደለም በድርጅት ደረጃ ቁጭ አድርገን ገመገመን ከገመገመን በኋላ ይሄን አቋም ይዘን ነው ቅንጅት ውስጥ የገባው ሌሎቹ ፓርቲዎች ግን የለም በዚህ አመት ከ300 ያላነሰ መቀመጫ አግኝተን መንግስት እንሆናለን ከዛ ያነሰ ውጤትም ማሰብ የለብንም ብለው ተከራከሩ ስለዚህ ቮት ሲደረግ የነሱ ሐሳብ አሸነፈ እኔ ምለው ቀደም ሲል እርሶ እኮ የነገሩኝ አንድ መነሻ ሐሳብ አለ ድምጽ የሚሰነጣጠቅበት በርካታ ታዛቢ በሌለበት ሁኔታ የኢህአዴግ አጋር ድርጅቶች ባሉበት አግባብ እንደዚሁም ከህብረቱ ጋር በነበራችሁ የመነጣጠቅ አግባብ ያ ድምጽ እንደማይመጣ ይታወቃል ስለዚህ ከምን መነሻ ነው ፓርላማ እንገባለን ሊሉ የቻሉበት እሱ በጣም ግልጽ የማይሆን ነገር ለምሳሌ አናሸንፍም የሚለውን ሐሳብ እኔ ዋና አቀንቃኝ ሆኜ እናሸንፋለን የሚለውን አቋም ደግሞ ኢንጂነር ኃይሉ አቀንቃኝ ሆነው ወረቀት እንድናቀርብ ተደረገ መድረክ ተሰጠን እንድንወያይ እንድንከራከር እኔ ወደ 13 የሚሆን ገጽ ትንታኔ ያቀረብኩ እሳቸው አንድ ገጽ ተኩል የሚሆን ሐሳባቸውን አቀረቡ ምንም የተሰጠ ማብራሪያ የለም በየአካባቢው ስንሄድ ህዝቡ የሚያሳየን ስሜት ወያኔ በቅቶታል እኛን ለመምረጥ ተዘጋጅቷል የሚል እኮ ውጤቱ ግን ዞሮ ዞሮ እርሱ ያሉት ሆነ አዎ አሁን አንተ የምትለይ በራስህ መረጃ ከዛ ውጤቱ ከመጣ በኋላ ነው አሁን እንገባለን አንገባም የተፈጠረው በሌላ ውጤት ላይ ከምን መነሻ ነው ነው እንግዲህ ውጤቱ መጣ ከዛ በኋላ አንገባም የሚል አቋም ተያዘ ኦኬ መግባት አለብንልኛ ሁኔታው አከራካሪ ሲሆን ሌላ እንደገና ሐሳብ መጣ የሐሳብ ምንድነው ህዝቡን እንሄድና እንግባ ወይስ አንግባ ብለን እንጠይቀው ተባለ ይሄንም ተቃወምኛ ይሄ በየትኛው የፖለቲካ ታሪክ ተደርጎ ያውቃል አንድ ጊዜ ሄደን ህዝቡ መርጦናል ህዝቡ የሰጠን ድምጽ ገብተን እንድናገለግለው ነው እንደገና ሄደን ሰከንድ ማንዴት ከህዝቡ ልንጠይቅ አይቻልም ይሄ ትልቅ የሆነ የፖለቲካ ስህተት ነው ብለን ተከራከር አሁንም ቮት ተደረገ በዚህ ይረድ ቮት አድርገው አሸነፉ ነው ሄደን ህዝቡን ማወያየት አለብን ይሄ ስህተት መሆኑን ቃለ ጉባኤ ላይ እንዲመዘገብ አድርገናል በወቅቱ ሽንጣችንን ገትረን ተከራከረ እንዴ ሶስተኛው ስህተት ምንድነው ለተጨበረበረብን የምርጫ ውጤት የማጣራት ሂደት ውስጥ መግባት አለብን አሉ ይሄም ስህተት ነው አልኝ ለምንድን ነው ስህተት ነው ያለው ምርጫ ቦርድ ገለልተኛ እንዳልሆነ ባየንበት ሁኔታ ኢህአዴግ አንድ ድምጽ ይዞ ምርጫ ቦርድ አንድ ድምጽ ይዞ ቅንጅት አንድ ድምጽ ይዞ የማጣራት ሂደት ይካሄድ ብሎ መስማማት ምንም ውጤቱ አስቀድሞ የሚታወቅ ገለልተኛ ያልነበረበት ምን ማሳያለው ታውን ባሉኝ መሰረት ምርጫ ጣቢያው ታዛቢዎች ባቀረብንባቸው የምርጫ ጣቢያዎች የምርጫ ቦርድ ሰዎች ያ ምርጫ ለኢህአዴግ ያደላ እንዲሆን ብዙ ጥረት ሲያደርጉ አይተናል በመረጃም ሰብስበናል ያ ምርጫ ቦርድ ፍትሃዊ እንዳልሆነ ለኢህአዴግ የወገነ እንደሆነ ግልጽ የሆነ ተጨባጭ የሆነ መረጃ ነው ነበር ስለዚህ ይሄ መረጃ ባለበት ሁኔታ እንደገና በዚህ የምርጫ ቦርድ አማካኝነት ማጣራት ውስጥ መግባት እንዳውም ቃል በቃል ነው የተናገረው ሌሎቹ በምርጫ ቦታቸውን ያጡ የኢህአዴግ ባለስልጣናት በማጣራት ሰበብ እንደገና እንዲያሸንፉ እድል ነው ብንፈጥርላቸው ስለዚህ መግባት የለብንም ብለን ተከራከሩ የለም ማጣራት ውስጥ መግባት አለብን ብለው ተከራከሩ ይሄ ክርክር ሲነሳ ኢህአዴግ ይሄን ክርክር ይፈልገዋል መሰለኝም እኔን ኦፊስ ቢሮዬ ውስጥ እንድታገት አደረገ ታግቼ ነው
ፕሮፌሰር ብርሃኑ ምርጫ ቦርድ ሄዶ ይሄን የማጣራት ሂደት መስማማቱንና መፈረሙን በመገናኛ ብዙሃን የሰማሁት ከገታው ከወጣው በኋላ ሂጅ ጥያቄ ያቀረበ ለምንድነው ወስናችሁ ነው ወይ እንደ ስራ አስፈጻሚ ይሄን ስምምነት የተቀበላችሁት አልኳቸው እኛ አልተቀበልንም ስለዚህ እርሱ የታገቱት ከዚህ ጉዳይ ጋር በተያያዘ ማጣራት ውስጥ አንግባ ስላሉ እንጂ በሌላ ጉዳይ አይደለም እኔ እገታ ውስጥ ገብቼ ነው ይሄ ጉዳይ በፕሮፌሰር ብርሃኑ በኩል ሊፈረም የተደረገው የሚገርመው እገታቸው ኢህአዴግ ያገታቸው ድራማ ነው ወያኔ ላለመሆናቸው ማረጋገጥ ሲፈልግ የሚል ነገር ስለሰማው አሁን የሰዎቹ ሐሳብ የሰዎቹ ነው እኔ እየተናገርኩት ያለው የኔን ሐሳብ ይሄን መቀበል የሚፈልግ ይቀበላል መቀበል የማይፈልግ ያው የራሱ ምርጫ ነው ማጥራት ዋናው ምክንያቴ ነው ስላሉኝ ነው ማጥራት ስላለ እንግዲህ የሆነውን ነው እየተናገርኩት ያለው 120 ቀን በደህንነት ቁጥጥር ውስጥ ነው የነበርኩት እኔ በየቀኑ 3 እና 4 መኪና ከ9 እስከ 10 የሚሆኑ የደህንነት አባላቶች ናቸው እኔን ከበው ሲያዋክቡኝ ነበር ምን እንዳይፈጥሩ ነው እሱ ጫና ፈጥረው በኔ ላይ ቅንጅቱ ትክክለኛ አቅጣጫ ይዞ የሚጠቅሙትን ውሳኔዎች እየወሰነ መሄድ እንዳይችል እኔ ላይ ጫና መፍጠር ስለተፈለገ ነው ይሄው ባንድ በኩል ይሄ ነው በሌላ መልኩ ግን እንደዚህ አይነት ያልተገባና ከርሶ አቅምም ሆነ እያደረጉ ካለው ፖለቲካዊ ተሳትፎ አኳያ በተጋነነ መልክ ይሄንን ማድረግ በራሱ ልደቱ ወያኔ ነው ብሎ በዚህኛው በኩል ያለው አካል እንዲያስብ ያስልም ወይ ምናልባትስ ኢህአዴግ በራሱ ወያኔ ኖት የሚለውን ነገር ሰርቶቦትስ የቅንጅት መሪዎች እስኪታሰሩ ድረስ ኢህአዴግ እኔን ወያኔ ነው ብሎ ካምፔን አላደረገም የቅንጅት መሪዎች እስኪታሰሩ ድረስና እኔ ሳልታሰር እስከቀር ድረስ ቅድም እንዳልኩ ለ120 ቀን በደህንነቶች ተከብቤ ማዋከብ ውስጥ ነው የነበርኩት የሱ አይነት ስልት የተቀየረው የቅንጅት መሪዎች ታስረው እኔ እንዳልታሰር ከተደረገ በኋላ ግን ራሱ የኢህአዴግ አባላት ህዝቡ ውስጥ ገብተው ልደቱን ቀማናችሁ አባል አደረግነው ይያሉ ቅስቀሳ ማድረግ ጀመሩ ይሄ ነው የሆነው መጀመሪያ ግን ተጽዕኖ የተደረገው እንደውም በኢህአዴግ መዋቅር ውስጥ በከፍተኛ ደረጃ አምርረው ይጠሉና ያወግዙ የነበረው እኔ ይሄን እንዲያደርጉም ደግሞ የሚያስችላል እዚህ ላይ ያው ከይቅርታ ጋር እንግዲህ መታወስ ስላለበት ነው ብዙ ሰዎች ያነሳሉ በዚህ ደረጃ ኢህአዴግስ በእርሶ ጋር ስጋት ካደረበት እውነትም አቅም አሉት ስለዚህ ቅንጅትን የሚማፍረስ አቅም አሉት የሚሉ ሰዎች አሉ የለም ይሄን ጥያቄ ማንሳት ይቻላል ቅንጅት የማፍረስም አቅምም አልነበረኝም ፍላጎትም አልነበረኝም ሪከርዳችንን ብታይ በዛ የቅንጅት ሂደት ውስጥ ለቅንጅት ጥቅም ቆመን የተከራከር አደጋ ሲገጥመው ቅንጅት መስዋዕትነት እየከፈልን ያዳን ነው እኛ አንድ ምሳሌ ልንገር እንግዲህ አሁን የቀስተ ዳመናን መቋቋም ጀምሮ ያደረግነውና አስተዋጽኦ ገልጨላል የፓርቲውን ፕላትፎርም ማንፌስቶ በማዘጋጀት በየክርክሩ የተነሱትን ሐሳቦች እያዘጋጁ በማቅረብ ትልቁ ሚና የተጫወት ነው እኛ ነን አብዛኛውን የቅንጅት እጩ ያቀረብ ነው እኛ ነን እጩ ማቅረብ ብቻ አይደለም አብዛኛውን የቅንጅት መቀመጫ ያሸነፍ ነው እኛ ነን አዲስ አበባ ምክር ቤትን ወሰድ 63% እኛ ብቻችን ያሸነፍነው ኢዴፓ አዲስ አበባ የነበረው የፓርላማ መቀመጫ ከ23 ውስጥ 18ቱን እኛ ነን ያሸነፍነው ኢዴፓ በአጠቃላይ በቅንጅቱ ህይወት ውስጥ ታሸነፉ ግን በቅንጅት ስም ነው በቅንጅት ምናልባት ኢዴፓ ለብቻው ተወዳድሮ ቢሆንና ቅንጅት ባይኖርስ በቅንጅትም ስም ቢሆን ህልውናችንን እኮ አተን አይደል የሚቀርቡት ጮች ከአራቱ ፓርቲዎች አንድ እንዲሆን ነው እንጂ ተስማማ ነው ውህደት ፈጥረን ቅንጅት የሚባል አንድ ውህድ ፓርቲ ፈጥረን እኮ አይደል እኮ የምርጫ ምልክታችሁ ግን ቅንጅት ነው የቅንጅት እንጂ የኢዴፓ አይደለም በየትኛው መመዘኛ ብትሄድ በድርጅታዊ ጥንካሬም ነው ከተባለ ከአራቱ ድርጅቶች ድርጅታዊ ጥንካሬ ነበርን እኛና ይሄንም አሳይተናል ብዙ ታዛቢ ብዙ እጩ በማቅረብ ከኛ ጋር የሚወዳደር ፓርቲ አልነበረም በማስመረጥም ረገድ በሐሳብም ነው ከተባለ የቅንጅትን አስተሳሰብ ማን ያመነጨው የኢዴፓ ነው አንድ ቃል ሳይቀነስ ነገራችን ላይ የሌሎቹም ከፍተኛ አመራሮች ይሄን ያምናሉ አንድ ቃል ሳይጨመር ሳይቀነስ ግን ህዝብ ውስጥ የገባችሁት በቅንጅት ስም ነው በቅንጅት ስም ነው ስሙን አይደለም እኮ የመረጠው ህዝብ አይደል እንዴ ቅንጅት የሚባል ስም ስለሆነ ሳይሆን ያያዘውን አጀንዳ ይዞ ነው አራቱን አይምሮ ውስጥ ታሳቢ አድርጎ ነው እኮ ዞሮ ያያዘውን አጀንዳ ይዞ ነው ያጀንዳው ፈጣሪ ማን ነው ድርጅታዊ ጥንካሬውን የፈጠረው ማን ነው ኦኬ ከዚህ አንፃር መመዘንና መወዳደር ካለብን እኛ ለቅንጅቱ ፊት አውራሪ ነው የነበረው በህዝብ ውስጥ ያለን ስምና የተሰጠን ክሬዲት ግን እንደዛ አይደለም ቅንጅቱን ሊፈርስ የተቃረበባቸው ብዙ አጋጣሚዎች ነበሩ ለምሳሌ መኢአድ ምን አደረገ የማንኛችን እጩ በየምርጫ ጣቢያው ይቅረብ የሚል ውይይት ስናደርግ መስፈርት አወጣ
ከአራቱ ፓርቲዎች የአንዱ ፓርቲ ብቻ መቅረብ ስላለበት መስፈርት አውጥተን ተደራደር ስንደራደር 80% እጩ አማራ ክልል እኛ አሸነፍን ኢዴፓ አሸነፈ 80% እንግዲህ መያድ ከፍተኛ የሆነ ህዝባዊ ተቀባይነት አለ ብሎ የሚያምነው በአማራው ህዝብ ነበር 80% እኛ አሸነፈ አዲስ አበባ ቀደም እንዳልኩ ከ23ቱ 18ቱን አሸነፈ በሁለቱ እኩል ወጣ ሁለት ብቻ ነው የተሸነፈ ተደናገጡ ከዛ በኋላ ምርጫ ቦርድ ሄደው እንግዲህ ፓርቲውን የሚመሩት ኢንጂነር ኃይሉ ናቸው ምርጫ ቦርድ ሄደው አዲስ ምልክት መርጠው ከዛሬ ጀምሮ ቅንጅት ውስጥ የለንም ለብቻችን ነው የምንወዳደረው ብሎ ማልከቻ ቀረው ይሄ ኢንፎርሜሽን ከምርጫ ቦርድ መጣል ቅንጅት ሊፈርስ ተቃረበ ምንድነው የሆነው ፕሮፌሰር ብርሃኑና ፕሮፌሰር መስፍን እግራችን ላይ ወድቀው ለምነው ይሄ ቅንጅት መፍረስ የለበት ህዝቡ ተስፋ አድርጓል ስለዚህ እናንተን ነው ማሸነፍ የምንችለው መያድ የሚጠይቀውን ጥያቄ እንመልስለትና እናንተ ዋጋ ከፈሉና ቅንጅት እናድነዋል ከህዝብ ፍላጎት የሚበልጥብን ነገር የለም ለፓርቲ ጥቅም አይደለም እኛ የምንታገለው ብለን እሺ ብለን ተቀበል 80% ያሸነፍነውን አማራ ክልል 50-50 እንድንካፈል ተደረገ 50-50 ስንካፈል አንዳንድ ወረዳዎች ላይ ቢኤ ሆልደር የሆኑ የኛ እጮች አራተኛ አምስተኛ ክፍል በሆኑ አርሶ አደሮች ቄሶች ነው የተተኩት አዲስ አበባ ላይ ዋና አመራሮች የሚባሉ ወይዘሮ ሶፊያን ሳይቀር ምክትል ሊቀመንበራችን አስወጥተን አቶ ግዛቸው እንዲተካና ያደረገው የግድ መውሰድ አለብን ስላሉ አለበለዚያ ከቅንጅቱ ወጣለን እንደዚህ አይነት ዋጋ ከፍለን ነው ቅንጅትን ያዳን ነው እኛ በቀደም ተከተልና አስቀምጣቸው ብለን ብናስብ ማን ነው ያፈረሰው እንደ ፓርቲም እንደ ግለሰብም ብለው እስኪርሱ ራሱን ነው ያፈረሰው ቅንጅት በአንድ በኩል በሌላ በኩል ደግሞ ከስርዓቱ በመጣበት ጫና ነው ከስርዓቱ የመጣውን ጫና አንድ ጠንካራ ድርጅት መቋቋም የሱ ኃላፊነት ነው የነበረው ሊደርሺፕ ግን ያን መቋቋም የሚችል አይደለም አሁን ህዝቡ ያቀ እኛ ቅንጅት ውስጥ የተፈጠረውን ችግር ለመፍታት ቅንጅትን አጠናክረን ማክሲመም ሊያገኝ የሚችለውን ውጤት እንዲያገኝ ስንጥር መጀመሪያ ከቅንጅቱ ማመልከቻ ጽፈው ጥለው የወጡት ፕሮፌሰር መስፍን ናቸው ምርጫው ከመካሄዱ 3 ወር በፊት ነው የወጡት ሳቸው አመራሩን አዩት እንደማይሆን ተገነዘቡ ይሄ ቤት የቅቤ ገበያ ነው ቃል በቃል ነው ማለት የቅቤ ገበያ ነው ብለው ማመልከቻ ጽፈው ቅንጅቱን ጥለው ነው የወጡት ኦኬ እኛ ግን የቅቤ ገበያ አይመስልም አሁን የቅቤ ገበያ ነው ግን እንደ ፓርቲ አመራር የሚጠበቅብህ የቅቤ ገበያም ከሆነ የቅቤ ገበያነቱ ነው ቀርቶ ፓርቲ እንዲሆን መታገል ነው መስራት ነው ጥለው አይደለም የምትወጣው እስከ መጨረሻው ድረስ ጥለናል ነው የወጣን አሁን ህዝቡ ብዙ ጊዜ ቅንጅትን መጨረሻ ላይኛ ጥለን ይወጣን ይመስላል አይደለም እስከ መጨረሻው ድረስ ዴሞክራቲክ በሆነ መንገድ ታግለን ችግሩ እንዲፈታ ነው እንጂ የጣርነው ጥለን አልወጣን ተባረርን ይወጣን በሌላቸው ኃላፊነት እኔና አቶ ሙሼን ከቅንጅቱ ከዛሬ ጀምሮ አባረናል ብለው ጥቅምት 17 ቀን መግለጫ ሰጡ እኛ ሊያባሩ አይችሉም እኛ የኢዴፓ አባል ነን ኢዴፓን ወክለን ነው እዛው ውስጥ የገባ ነው ማባረር ካለበት ሊያባረን የሚችለው ኢዴፓ ነው ይሄን ካደረጉ በኋላ ነው ተገደን ይወጣ ነው እኛ ቅንጅትን እስከ መጨረሻው ድረስ ጥለን አልወጣንም ጥቅማችን ሁሉ አሳልፈን እየሰጠን ማለት ነው ለቅንጅት ውህደት ስምምነት ስንፈራረም እና 4 አመራሮች እንዲመረጡ ሲደረግ የተሰራው እንደባ ህዝቡ ያውቀዋል ኦኬ ቅንጅት ውስጥ ያልነበሩ ሰዎች ምንም ጠንካራ የሆነ አመራር ሳይሰጡ ኢንጂነር ኃይሉ መልሰው የቅንጅቱ መሪ እንዲሆኑ ተደርገው ተመረጡ ምን ያህል የተዝረከረከ አመራር እንደነበረ እየታወቀ በቅንጅቱ ወቅት በምርጫው ወቅት ማለት ነው በ97 ምርጫ እጩም አባልም አልነበረችም ወይዘሪት ብርቱካን ምርጫው ካለፈ ከ3 ወር በኋላ ጳጉሜ ውስጥ ነው የቀስተ ዳመና አባል የሆነችው 15 ቀን ሳይሞላት የቅንጅቱ ምክትል ሊቀመንበር ሆነ እንድትመረጥ ተደረገ ቅንጅት ምርጫ ሲካሄድ እጩ እንዲሆንልን የጠየቅነው ሙሉነህ ኢዩኤል የሚባለው ሰው እጩ እንኳን እንዲሆንልን ስንጠይቀው እኔ 7000 ብር ደሞዝ ነው ያለኝ ይሄን ደሞዝ ላጣ አልፈልግም ያለንን ሰው ጸሐፊ አድርገው ነው ያስመረጡት ለኔ ሁለተኛ ሊቀመንበር የሚል ምንም ቦታ የሌለው ሚና የሌለው ቦታ እንዲሰጠኝ ነው ተደረገ ብዙዎች ግን ከፕሮፌሰር ብርሃኑ ነጋ ጋር ልዩነታቸው የሚጀምረው እዚህ ጋር ነው የሚሉት በተለይ ከወይዘሪት ብርቱካን ሚደቅሳ ይሄን ድርጅታዊ ስራ የሰራው ፕሮፌሰር ብርሃኑ እንደሆነ ምን ጥያቄ የለው